በዓለማችን ላይ ካሉ እጅግ ውድ ነገሮች መካከል አንዱን ለመግዛት ስንት ቢሊዮን ዶላር ያስፈልግ ይመስላችኋል? ዛሬ የምናያቸው መርከቦች ተራ ጀልባዎች አይደሉም። በወርቅ የተለበጡ የሚሳኤል መከላከያ ያላቸውና እንዲሁም የዳይኖሰር አጥንት በውስጣቸው የያዙ ተንሳፋፊ ቤተመንግስት ማለት እንችላለን። ከአማዞን ጄፍ ቤዞስ እስከ ሩሲያውያን ቢሊዮነሮች ድረስ ያሉ ባለሀብቶች በባህር ላይ የሚያንቀሳቅሷቸውን 10 እጅግ በጣም ውድ ያልናቸውን አስገራሚ መርከቦች ይዘንላችሁ መጥተናል። ይህንን አስገራሚ ቪዲዮ ለማየት ከተዘጋጃችሁ ቪዲዮን ላይክ አድርገን እንጀምረዋለን። 10ኛ ኮሮ። የአማዞን ጄፍ ቤዞስ ያስገነባው ኮሮ በሸራ ከሚጓዙ መርከቦች በርዝመቱ ሁለተኛ ነው። ይህ መርከብ 70 ሜትር የሚረዝብ አቤዮና የተባለ ሌላ አደጋ ሰጪ መርከብ አብሮት ይጓዛል። ለምን ቢባል ኮሮ ላይ ሸራዎች ስላሉ ሄሊኮፕተር ማረፍ አይችልም። ስለዚህ ሄሊኮፕተሩ፣ መኪኖችና ሌሎች አነስተኛ ጀልቦች የሚቀመጡት በዛኛው ድጋፍ ሰጪ መርከብ ላይ ነው። መርከቡ እጅግ በጣም ለአካባቢ ተስማሚ በሆነ መንገድ በንፋስ ኃይል እንዲጓዝ ተደርጎ የተሰራ ነው። ይህ መርከብ የሚያወጣው ዋጋ 500 ሚሊዮን የአሜሪካን ዶላር ድረስ ነው። 9ኛ ኤፕላስ። ቀድሞ ቶፓዝ ይባል የነበረው ይህ መርከብ 8 ፎቆች አሉት። ይህ መርከብ ለትላልቅ ግብዣዎችና ለቪአይፒ እንግዶች ተብሎ የተሰራ ነው። በውስጡ ትልቅ ሲኒማ ቤት፣ 2 ሄሊኮፕተር ማረፊያዎች፣ የውበት ሳሎንና የዳንስ ወለልም አለው። መርከቡ በሌሊት ሲጓዝ በውሃ ላይ የሚያምር ብርሃን እንዲያበራ የሚያደርጉ በመቶዎች የሚቆጠሩ የውሃ ውስጥ መብራቶችም ተገጥመውለታል። ይህ መርከብ የሚያወጣው ዋጋ 527 ሚሊዮን የአሜሪካን ዶላር ድረስ ነው። 8ኛ ሴሪኔ። የሳውዲው ልዑል መሐመድ ቢን ሰልማን ንብረት የሆነው ሴሪን ለቅንጦት ማሳያ ነው። መርከቡ ውስጥ የበረዶ ክፍል ወይም ስኖሩም አለ። ይህ በጣም ሞቃታማ ቦታ ላይ ሲሆን ሰው ሰራሽ በረዶ በመፍጠር ቅዝቃዜ የሚሰጥ ክፍል ነው። በተጨማሪም ግድግዳ ላይ የመውጣት ስፖርት መለማመጃ፣ የልጆች መጫወቻና ትልቅ ስፓ አለው። ሌላው የሚገርመው ደግሞ ሊዮናርዶ ዳቪንቺ የሳለው ውዱ ሳልቫቶር ሙንዲ የተባለው ስዕል በዚህ መርከብ ውስጥ እንደሚገኝ ይነገራል። ይህ መርከብ የሚያወጣው ዋጋ 550 ሚሊዮን የአሜሪካን ዶላር ነው። 7ኛ ሴሊንግ። ይህ መርከብ ከሩቅ ሲታይ የወደፊት የጠፈር መርከብ ይመስላል። በሸራ ከሚጓዙ መርከቦች በዓለማችን ትልቁ ነው። 3 ግዙፍ የካርቦን ፋይበር ምሰሶች አሉት። መርከቡ ውስጥ ካሉት አስደናቂ ነገሮች አንዱ ከባህር ወለል በታች ያለው የመስታወት ክፍል ነው። እንግዶቹ እዚያ ተቀምጠው የባህር ውስጥ አሳዎችና ፍጥረታትን በቅርብ ማየት ይችላሉ። ሁሉም ነገር በኮምፒውተር ንክኪ ወይም ተች ስክሪን ነው የሚታዘዘው። ይህ መርከብ የሚያወጣው ዋጋ 578 ሚሊዮን የአሜሪካን ዶላር ነው። 6ኛ ሶላሪስ። ይህ መርከብ በቅርብ የተሰራና እጅግ ዘመናዊ ምህንድስና ጥበብ የታየበት ነው። 48 የመኝታ ክፍሎች ያሉ ሲሆን እስከ 60 የሚደርሱ ሰራተኞችን ይዛል። መርከቡ የራሱ የሆነ ቢች ክለብ እና ትላልቅ የመዝናኛ ስፍራ አለው። የጸጥታ ጥበቃው በጣም ጥብቅ ከመሆኑ የተነሳ እንደ ጦር መርከብ በራዳር የሚታገዝ የጥበቃ ሲስተም ተገጥሞለታል። ይህ መርከብ የሚያወጣው ዋጋ 600 ሚሊዮን የአሜሪካን ዶላር ነው። 5ኛ አዛም። አዛም በዓለማችን ረጅሙ የግል መርከብ ነው። ርዝመቱ 180 ሜትር ወይም የሁለት እግር ኳስ ሜዳ ያክል ነው። ይህ መርከብ ለየት የሚያደርገው ግዙፍ ሆኖ ሳለ በጣም ፈጣን መሆኑ ነው። እንደ ጦር መርከብ በከፍተኛ ፍጥነት መጓዝ ይችላል። የውስጥ ዲዛይኑ በ19ኛው ክፍለ ዘመን አይነት ኢምፓየር ስታይል ሲሆን እጅግ በጣም ውድ በሆኑ የቤት ዕቃዎችም የተሞላ ነው። ይህ መርከብ የሚያወጣው ዋጋ 605 ሚሊዮን የአሜሪካን ዶላር ነው። 4ኛ ዴልባር። ዴልባር በርዝመቱ ሳይሆን በውስጥ ስፋቱ በዓለማችን ትልቁ ነው። ይህ መርከብ በአንድ ጊዜ 36 እንግዶችንና 84 ሰራተኞችን ማስተናገድ ይችላል። በመርከቡ ላይ የሚገኘው የመዋኛ ገንዳ
25 ሜትር ርዝመት ሲኖረው ይህም በግል መርከብ ላይ ከተሰሩ ገንዶች ሁሉ በትልቅነቱ አንደኛ ነው። መርከቡን ለማንቀሳቀስና መብራት ለማቅረብ ብቻ 30,000 ኪሎዋት የሚያመነጭ የኤሌክትሪክ ጣቢያ በውስጡ ተገጥሞለታል። ይህ መርከብ የሚያወጣው ዋጋ 800 ሚሊዮን የአሜሪካን ዶላር ነው። ሶስተኛ ስትሪትስ ኦፍ ሞናኮ። ይህ መርከብ ዲዛይኑ ሲታይ መርከብ አይመስልም። ይልቁንም በባህር ላይ የምትጓዝ የሞናኮ ከተማን ይመስላል። በመርከቡ ላይ የከተማዋ ታዋቂ ህንጻዎች፣ ካሲኖዎችና ሆቴሎች በትንሹ ተሰርተዋል። በጣም የሚያስደንቀው ደግሞ በመርከቡ ላይ የጎካርት መወዳደሪያ መንገዱ መኖሩ ነው። እንግዶቹ በመርከብ ላይ ሆነው በመኪና ውድድር መዝናናት ይችላሉ። እንዲሁም ሰው ሰራሽ ፏፏቴዎችና የሄሊኮፕተር ማረፊያዎችም አሉት። ይህ መርከብ የሚያወጣው ዋጋ 1.1 ቢሊዮን የአሜሪካን ዶላር ነው። ሁለተኛ ኤክሊፕስ። የሩሲያው ቢሊዮነር ሮማን ኢብራሂሞቪች ንብረት የሆነው ኤክሊፕስ በቴክኖሎጂ የባህር ላይ ምሽግ ይባላል። መርከቡ የራሱ ሚሳኤል መከላከያ ዘዴ ያለው፣ የመኝታ ክፍል መስታወቶቹ እይታ የማይበሳቸው ናቸው። በጣም የሚገርመው ቴክኖሎጂ ደግሞ አንቲ ፓፓራዚ የተባለ የሌዘር ጨረር ነው። ይህ ጨረር በአቅራቢያ ካሜራ ሲኖር የካሜራውን ሌንስ በመምታት ፎቶ እንዳይነሳ ያደርጋል። በተጨማሪም 2 ሄሊኮፕተር ማረፊያዎችና 12 ተሳፋሪዎችን መያዝ የሚችል ሰርጓጅ መርከብን በውስጡ ይዟል። ይህ መርከብ የሚያወጣው ዋጋ 1.5 ቢሊዮን የአሜሪካን ዶላር ነው። አንደኛ ሂስትሪ ሱፕሪም። ይህ መርከብ በዓለማችን ውዱ የሚሰኘው መጠን ሳይሆን የተሰራበት ቁስ ነው። መርከቡን ለመገንባት 3 ዓመት የፈጀ ሲሆን ለየት የሚያደርገው 100,000 ኪሎ ግራም የሚመዝን ንጹህ ወርቅና ፕላቲኒየም ለጌጥ ተደርጎበታል። መርከቡ ውስጥ ያለው ዋና መኝታ ክፍል ግድግዳ የተሰራው ከሜትሮኒዮት ወይም ከጠፈር ከወደቀ ድንጋይ ነው። ከሁሉ በላይ የሚገርመው ደግሞ በእውነተኛ የቲሬክስ ዳይኖሰር አጥንት የተሰራ ሐውልት በውስጡ መኖሩ ነው። ይህ መርከብ የሀብታም መዝናኛ ብቻ ሳይሆን ተንሳፋፊ ሙዚየም ነው ልንለው እንችላለን። ይህ መርከብ አጠቃላይ የሚያወጣው ዋጋ 4.8 ቢሊዮን የአሜሪካን ዶላር ነው። ይህን ይመስላል 10 በጣም ውድ ያልናቸው መርከቦች። መቼስ በሁሉም በጣም ተገርማችኋል። በተለይ ቁጥር 1 ያለው እኔንም በጣም አስገርሞኛል። ሐሳብ አስተያየታችሁን ኮሜንት ስር ጻፉልን። ለዚህ ቻናላችን ደግሞ አዲስ ካላችሁ ሰብስክራይብ እና የደውል ምልክቷን በመጫን እንደዚህ አይነት አስገራሚ፣ አስደናቂ እንዲሁም ያልተሰሙ እውነታዎችን በቶሎ እንዲደርሷችሁ ይረዳችኋል። እናመሰግናለን።